አልራመድም ካለ እግርም ይቆረጣል ብላለች እና የሚዬ ለምን እንደሆነ ባላውቅም ከባድ ነው እንግዲህ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ቆይታ ሁሉ ሰላም ነው። እግዚአብሔር ስም የተመሰገነ ይሁን። ባላችሁበት ቦታ ሰላማችሁ ይብዛ። እኔ ዳና ነኝ፣ ፈጣሪ ይመስገን። ከባድ ነው በእውነት አላቅም። እኔ በጣም ደብሮኛል እውነት ስነግራችሁ፣ የምር ነው የምላችሁት። ሄሚዬ እዚህ ምን አለች? አልራመድም ካለ እግርም ይቆረጣል ብላለች እና ከባድ መልእክት ነው ያስተላለፈችው ማለት ነው። ልክ ነሽ። ካልራመደ እና ማለት መቆረጥማ አይቀርም፣ የማይቀር ነገር ነው። እግር ካልሄደ ይቆረጣል ማለት ነው። እንግዲህ ነው እንኳን ይሄ ስለ እግር ሳይሆን የሰጠሽው መልስ ሌላ ነውና እናቴ ከባድ ነውና ቤተሰቦች። ሄሚዬ እኔ እኮ አሁን እኔ ግራ ገብቶኛል ቤተሰቦች። እስቲ ዛሬ እስቲ ምን ብላ እንደምትመጣ አላውቅም። ይቅርታ ብላ ወይም ይቅርታን ተቀብላ ትመጣለች ብዬ አስባለሁኝ። እኔ አንዳንዴ ሳስብ እንኳን እሱና ዳኒ እንደውም ተመካክሮ የሆነ ፕራንክ እየሰሩ ነው እያልኩ ነኝ። ማለት ሀሳቤ ማለት ነው። ገባችሁ? አላውቅም፣ የምረን ነው። እንደዛ አትሆንም ባይዘው ሄሚ ለምን እንደዛ እንደሆነች እንደዛ መሆን እንደቻለች ራሱ ግራ ገብቶናል አይደል? እና አላውቅም። በዛ ላይ ይሄን ልጅ ማለት ስሙ ማን ነው አላምንም ምናምን እያለ እኔ ምን አደርጋል ምን እንዳረክ በየቦታ ሁሉ ችግር ተማቶ እናንተን ህይወት መበጥበጥ እኮ በጣም ከባድ ነገር ነው ቤተሰቦች፣ የምረን ነው። እንደፈለጉ ነገር እነሱ አድርጎ እናንተ ቤት ሁሉም ማለት እናንተ ህይወት ላይ መጥቶ ህይወታችሁን ተበጣበጣ ማለት ነው። ፕራንኩ የተጀመረው ግን ከናንተ አይደለም። ይገርመኛል እግዚአብሔርን እና ከባድ ነው። በጣም ገርሞኛል፣ በጣም አሳስቦኛልና ብቻ እኔ እኮ የገረመኝ ያለው ነገር ብሩክም እዚህ ጋም ሄዶ እኔ ያረኩ ነገር አላቅም የሚለው ነው። ትናንትና የሆነ ቪዲዮ ሰርቻለሁና ግን አልተመቸኝም ነበር እና አሁን ስለ ሄሚ ምንም ላውራ አልችልም። ስለ ይሄ ጥቂሱ ማለት ነው። ስለ ብሩክና ስለ ይሄ ልጅ ላውራበት እና ብራዘር አንተ ሲማ ዳኒ ማለት ነው። እኔ እኮ ግርም ነው የምትለኝ አንተ ልጅ ማለት እንዴት ነው ይቅርታ አልቀበልም። ሱሲና አንተ እንደፈለጋችሁ መሆን ትችላላችሁ እያልክ ነገሩም ለምንድን ነው የምትበጠብጠው? ይሄ ፕራንክ እኮ የጀመርከው አንተ ነህ እኮ አይገርምህም? እንደውም አንተ እንኳን አምሶላ ውስጥ ገብታችሁ ተቃቅፋችሁ ነው ማለት ፕራንክ የሰራችሁት ማለት ነው። ብሩክ እንኳን እየፈራ ራሱን በጣም እየፈራ ነው ቪዲዮ ራሱ የሰራ ማለት ነው። ገባ? እናንተ ቦታ ማለት የተጀመረው ጦሱ እኛ ጋር መጥቶ አሁን ብሩክ ጋር መጥቶ ብሩክና ሄሜ ተጣልቶ ቀሩ ማለት ነው። ማለት አይቀሩም ይታረቃሉ። ነገር ግን አንተ ደግሞ አሁን ያንተን ቢሶ እኝኝኝኝ ትላለህ። እንዴት ነው የምታስጠላ በእግዚአብሔር። በዛ ላይ አነጋገሪክ እንደ አነጋገር አስተካክሉ እንጂ እንዴት ነው አንዳንድ ሰዎች በቃ ቆማችሁ ማሄድ ብቻ ነው የምታውቁት። በቃ አነጋገር ምን እንደሆነ ታውቁም እና ነው ነገር ካፋችሁ የሚወጣው ቃላቶች ከየት እንደሚወጡ አታውቁም። በቃ እንደ አካሄድ እንደ አባት ምን ይሄ ነው? ተው እንጂ ብሩክ ብሩክ እናንተ ይኸውላችሁ ብሩክን በአካል አይታችሁ ማታምኑ ከሆነ እኛ እንደዛ በቪዲዮ አይተን ራሱ ብሩክ ለሴት ልጅ ምን ያክል ክብር እንዳለ ሴት ልጅን ምን ያክል እንደማከብር ነው የምናውቀው ማለት ነው። የማይሆን ነገር ለማድረግ እሱ በፍጹም የማያደርግ ነገር ነው። ይሄንን በፍጹም አያደርግም ብሩክ። ገባ? አንተ ራስህ ማታምን ከሆነ ፍቅረኛ አይነት የነገ ይሄ ማለት ምንድናት ሚስቴ ነች ወይም የልጆቼ እናት ናት የምትላት ከሆነ ይቅርታ ተቀብለ ከህይወታችን ውጡ ከብሩክና ከሄሚ ማለት እኛ ራሱ ተጨነቀን በቃ አንተ አሁን ደግሞ ብሩክ ይወለይ ስለ ብሩክ ካላወቅ ማለት ነው። እስቲ ኦዲየንስ እኛ እንነግራለን። ገባ? እንደውም እኛ በአካል አውቀን ሳይሆን በቪዲዮ ነው የምናውቀው። በዛ ላይ ያወቀን ልክ ላይ ምን ያክል ለሴት ልጅ ክብር እንዳለ ነው ያወቀ ነው። ገባ? በዛ ላይ የእናት ልጅ ነው። ትናንትና ቤተሰቦች ማለት ቪዲዮ ማሰራት አልተመቸኝም። ድምጽ ማለት ነው ማለት የሆነ ቦታ ላይ ነው ያለሁትና 5 ደቂቃ ቪዲዮ ነው 5 ደቂቃ ቪዲዮ ሰርቼ ለቀቁ። እኔ በጣም ገርሞኝ ነው የምር ነው የኔ አላቅም። እንዴት ወዴት ነው የምታስበው?
አንተ ነህ እኮ እንደዚህ አይነት ተልካሻ ነገር የጀመርከው። አንተ ስለጀመርከው እሷ ራሱ በአንዴ እሺ ብላ መጣ ይሄንን ፕራንክ ለማድረግ የቻለችው አንተ ያረከው ነገርን መበቀል ፈልጋ ነው፣ አንደኛ ማለት ነው። እና ሁለተኛ ደረጃ ላይ ደግሞ እኔ አሁን ይቅርታ ሊቀበል ከሶሲ ጋር እንደፈለጋችሁ ነው። አባቴ እጃችሁን ተያይዛችሁ ከህይወቱ ውጡ እንዴ! ምን ይሄ ነው ደግሞ? አንተን ደግሞ ወዴት ነው የምታስበው? የምር በጣም አነጋገሪክ በጣም ነው ያስጠላል ማለት ነው። በጣም ማለት ነው። ባዘ ስለ አነጋገሪክ ደግሞ ተማር ከና ብሩክ እና ሄሚ ማለት ነው። እንዴ ያሟል እንዴ ልጁ ሄሚ ጋር ሲሄድም ሄሚ እኮ ብሩክ ጨክና አይደለም ባይጀው ገባ ወይም የኔ ለማስተማር የፈለጋችሁ ነገር ስለ አንተ ደግሞ ኢራሲክ ችለ ያወራ ሄሚ እንደዚህ ያለችው በምን ምክንያት ነው ትላለህ? አንተ ደግሞ ሚስቲክ አታምንም እንደ ሚስት ናት ፍቅረኛት ያንተ ፍቅረኛ ናት መሰለችኝ ሱሲ ስለዚህ ለምንድን ነው እሷን አታምናትም ነው? እንዴት ነው የፍቅር ማለ እናንተ ፍቅር ማለ ያለ እምነት ነው እንደ ተፈቃቅራችሁ ማለት ፍቅረኛ ነው የምትሉት? ፍቅረኛ ነው የሚባል ነገር ሳይሆን እምነት ይኖራችሁ መጀመሪያ ማለት ነው። ምንም ይፈጠር አንተ ማርጋል እኮ እናንተ ያረጋችሁ ፕራንክ ነው ያረጋው ብሩኬ። ሚስቲክ ደግሞ ሚስቲክ ነው ፍቅረኛ ሱሲ ራሱ እሺ ብላ ቶሎ ብላ የመጣችው አንተ ያረከው ፕራንክ ስላለ ነው። ምንድነው ማሰባቃታችሁ እንደ እናንተ ልጆች? ልጁን ተው እንጂ ይኖርበት እንደ ሄሚ እንደዚህ አይነት ፕራንክ አድርጋ ሳይሆን ሳታደርግ ምንም ሳታውቅ ነው እንደዚህ አይነት ፕራንክ የተደረጋችሁ ማለት ነው። እሷ ግን ከዚህ በፊት ብዙ ፕራንኮች አድርጋለች እናውቃለን። ያ ፕራንክም ደግሞ እንደዚህ አይነት ፕራንክ አይደለም። ብሩክ ጥፋትን አምኗል፣ ይቅርታ ጠየቃ። እንደ ከይቅርታ በላይ ምንድነው? እግዚአብሔር ከሰማይ ወርዶ ይቅርታ እንጠይቅ ነው የምትፈልጉት እናንተ? እና አዎ እግዚአብሔር ከሰማይ ወርዶ እናንተን ይቅርታ ይጠይቃል። ጠብቁ ማለት እኔ አሁን ስለ ሄሚ አይደለም እያወራሁ ያለሁት። አንተ ሰውዬ ስማ ይቅርታ ካልተቀበልክ እናንተ ከህይወት ውጡ። በቃ ሚስቲክን ይዘህ ውጣ። እንደ የጀመርከው አንተ ነህ እንደዚህ አይነት ታልካሻ ነገር። አንተ ደግሞ እንደዚህ ይሁን ሰብስክራይብ ለማግኘት ነው እንደ ወይም ከብሩ ጋር እንደዛ ይሁን ቪዲዮ እየሰራ ማለት ቪዲዮ እንትን ላይክ እና ቪውን ማግኘት ከፈለክ ብራዘር እንደዚህ አይነት ነገር አይደለም። ገባ ትረጋጣለህ። አሪፍ ቁጭ በል። ይቅርታ ተቀብለህ ከሚስቴ ጋር መኖር ትችላለህ። እና ከብሩክ ደግሞ እንታያለን ምናምን እንደፈለክ ሆነ። ምንድነው እንደፈለጋ የሚሆነው? አንተስ ለምን ሴት አምጥተህ አንሶላ ውስጥ እንደውም አንሶላ ውስጥ ገፍቴ ማለት ነው። ሄሚ እያልኩ ነኝና ብሩክ እንደውም እንደዚህ አይነት ነገር አላደረገም። ገባ እንዴ? ስለ ብሩክ ካላወቅ ብራዘር ጠይቅን እንጂ እንነግራለን። ስለ ብሩክ የሚያውቁ ልጆች ስንቶች አሉ? እንደምን አይነት ሰው እንደሆነ ማለት ነው። ለሰው ልጅ ምን ያክል ክብር እንዳለ ክብር የሌለበት ቦታ አይገኝም። በዚያው ፕራንክ ስለሆነ ነው እንደዚህ አይነት ነገር እንዴት እየፈራ የምር እኔ አሁን እሺ ለምሳሌ ብሩክ ቦታ ሆኜ ቢያስብ ይሄ ነገር በጣም የሚደብር ነገር ነው አውቃለሁኝ። ማለት ብሩክ አሁን ማለት ራሱን ማለት ብዙ ነገር እያሰበ ነው እኮ ይሄንን ፕራንክ እያደረገው ማለት ሊያደርግ የቻለው ማለት ነው። ገባችሁ? ብዙን ብሎ አይደለም ከመሬት ተነስቶ ሊያደርግ አይችልም። ብዙ እየተጨነቀ እግዚአብሔር ምን ይፈጠር እያለ ነው ይሄንን ፕራንክ የሚያደርገው ማለት ነው። አድርጓል ግን አልፏል። ነገር ግን አሁን ወሬዎች አያለፋም ማለት ወሬ ማጫ አለፋ ግን ገና እየቀጠለ እየሄደ ነው። ጠዋት ሌላ ማለት ዛሬ ሌላ ነው፣ ነገ ሌላ ነው። ተው በቃ እንደ ምድር ላይ እንደ ነፃ ነኝ በቃ እኔ ንጹህ ሰው ነኝ ፍጹም ነኝ አላችሁ እንጂ አንተም ደግሞ ፍጹም ሰው ነኝ አልክ። ተው እንጂ አባት እንዴ! የምን ፍጹም ሰው የለም ምድር ላይ እንዴ! አንተ ያረከው ነገር ነው እሱም ያረጋው። ምንድነው ብሩክ ላይ ሲሆን ነው እንደ የምትማራሩት? አማራራችሁ እንጂ ልጁን ፍቱት እንዴ! አንተ ደግሞ አወራሪክ ደግሞ አስተካክል። እንዴት ማውራት ይላል እንዴት መናገር ያለብህ እንደ ነገር እንዴት ከየት ወጥቶ ከየት እንደሚገባ መጀመሪያ ተማር። አዎ ነገርን መጀመሪያ ተማርና ይወቀው። እረፍ በቃ እንደ ሄሚ ካልተቀበለች አትቀበል የሚሆነው ሄሚ ይቅርታ ካልተቀበለች ሚስቲክ አታምንም እንዴ? አንተ ምንድነው የሚያወራው ይሄ ልጅ እንዴ? ወይም ከሄሚ ጋር ተመካከራችሁ ድራማ እየሰራችሁ ይሁን እንዴ? አንተ ያረከው ነገር ረሳ እንዴ? አንተ ተው እንጂ አባት እንዴ! አንስማማም እኛ በብሩክና በሄሚ አትምጡብን እንዴ! በእግዚአብሔር የምር በብሩክና በሄሚ እንዳትመጡ። እኛ ደስ አይነንም። ገባችሁ? ህይወታችሁ ኖሩ ዝም ብላችሁ ማለት ነው። ጎደኛ አይነት አላት በቃ ብሩክ ጎደኛ እንዲሆን ካልፈለክ ይተዋል። በቃ አለቀ። ምንድነው
ምን እኝኝ የሚያደርገው ነገር እኮ ምንም የለም እኮ እንዴ። በምን ምክንያት ጠራት? ብዙ ሴቶች አለ አይደል? እና ጓደኛዬ ናት፣ እሷን ጓደኛዬ ናት አለች፣ እሱን ደግሞ ጓደኛዬ ናት አለ። እንዴ ምንድነው? አንተ አሁን ከሱሲ ውጪ ጓደኞች ሴት ጓደኛ የለም? እንደውም አስር ነው የሚኖረው ላንተ፣ እንደውም አስር ማለት ነው። ሆ ጉደኛ ሹሃ። አራ ተው እንጂ ተው በቃ እንደ ይረፉ ይኖርበት ልጅ ማለት ነው። ሄሜን ካን ብሩክን እስከ ጥግ ድረስ ነው የምታምነው። ይሄ ላንተ ሌላ ነገር ሳይሆን ሄሜ እስከ ጥግ ድረስ ገባ። ብሩክን ሄሜ አታምንም ብለ አንተ ሌላ ነገር ውስጥ አትግባ። ሱሲን ማለት አምኔ ተቀብለ ህይወትክ ኖር እንደ ካሜራ ደቅኔ መጥተህ የምታወራው ነገር ራሱ በጣም የሚያስጠላ ቃላቶች ነው፣ የሚደብር ቃላቶች ማለት ነው። ብሩክ እንደዚህ ነው ሰው አይደለም። የምር እንደዚህ ነው ተልካሻ ሰው አይደለም። ተረዳኸኝ እንዴ? ልጅ እንደ ምን እንዲያረግ ነው የምትፈልጉት? ምን እንዲያረግ ነው የምትፈልጉት ግን? ሆ ጌታዬ፣ ኧረ ተው 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 እንዴ! ወዴት አካሄድ እንጂ ለምንድን ነው ቆም ብላችሁ ማታስቡት? እኔ ሊገባኝ ያልቻለ ነገር እሱ ነው ማለቴ። ብሩክ አሁን ሄሚ ጋር መጥቶ ይቅርታ ይጠይቃል። አልፈልግም ብላለች። አንተን ደግሞ አልፈልግም እንደፈለኩ ነው። እናንተ እኮ እንኳን እኔ አስረግጬ የምነግራችሁ ነገር ቢኖር ዳኒና ሄሚዬ ፕራንክ እየሰራችሁ ነው። እግዚአብሔርን ፕራንክ ነው እንጂ ሄሚ ብሩክ ላይ እንደዛ በፍጹም እንደማትጨክን እናውቃለን። 200,000 ያስገቡት ሄሚዬን ቶሎ ብላችሁ ቤተሰቦች ትግባ እና በቃ ይቅርታ ማለት ይቅርታም ተቀበላለች። ከዚህ በኋላ እሷ ፕራንክ እያደረገች ነው እንጂ ብሩክ ላይ ጨክን አይደለም። እና ደግሞ ሄሚዬ በጣም ይደብራል በእውነት። ይቅርታ ተቀብለሽ አሁን እንደ በፊት እንድትሆኑ ነው የምንፈልገው እኛ ማለት ነው። እንደ በጣም ይደብራል ማለት አሁን በዚህ ልክ እሺ፣ ብሩክ እዚህም ሄዳ አንፈልግም፣ አንቺ ጋር መጣ አልፈልግም፣ እሱ ጋር ሄዳ አልፈልግም እንደፈለግኩን የምር አላቅም። ምድር በቃ ጭራሽ ሁለተኛ ፕራንክ አንቺም ፕራንክ ታደርጊያለሽ። እኔ አንቺ ላይ ብዙ ማፈራት አልፈልግም እኮ ብቻ አላቅም ማለት ፕራንክ እኮ ነገ ታደርጊያለሽ። ስለዚህ ይቅርታን ተቀበይ እንዴ። ይቅርታ ልብ ነው እንጂ ብሩክ ደግሞ አንተ ደግሞ ሄደ ሄምን ብቻውን ይቅርታ ጠይቃት። ቴክስት እየመለሰች አይደለም እና ሲደውል ስልክ እያነሳችልኝ አይደለም ብለሃል አይደል? ከፈለግ እሷን ሄደ በአካል ማለት ነው ማለት በአካል ቤቷን ሄደ አግኝተ ይቅርታ ጠይቃት። ካሜራ ፊት አይደለም እኮ ማለት በካሜራ ጀርባም ይሁን ካሜራ ኖራም አይኖራም ግን ሄደ ይቅርታ ጠይቃት። ገባ? ምንድነው አስታራቂዎች የላችሁም እንዴ? ሀብ ግን ቪዲዮ ሰርታችኋል። ግን ፍጹም እና ሀሰን ምንድነው እናንተ ደግሞ ዝም ነው የምትሉት? የሆነ ነገር ከመጣ ቁጥር ማለት ነው። ግን እነሱ አላቅም ብቻ እኔ ግራ ገብቶኛል። እግዚአብሔርን ደግሞ አንተ ዳኒ ብየው ማለት ነው አሪፍ ቁጭ በል አንተ ደግሞ እኛኝ አትበል። እንዴት እንደምታስጠሉኝ በእግዚአብሔር። ሱሲን ከህይወት ይዜ ምንም አላረኩም ብላለች። አሁን ቀላማን ማማንና አለማማን የራሴ ጉዳይ ነው። ካላማናችሁ እንደውም ለምንድን ነው ሐኪም ቤት ማትሄዱት? እኔ እኮ ግርም ነው የምትሉኝ። ብሩክ የሆነ ነገር አድርጋል ብለህ ካሰብክ ለምን ሐኪም ቤት ይዘህ አትሄድም? ለሁሉም ይሄ ነው የሚሻለው። ሐኪም ቤት ይዘህ ሄደህ ጤና ጣቢያ ላይ ምርመራ አስገባትና ምን አይነት ማለት ያው ሆናለች አልሆነች የሚለው ነገር ታያለ ማለት ነው። ካላማንክ አንተ ሲታረግ አንተ ምንድነው አንተ ድንጋይ ነው እንደ ይዘህ የተኛው ማለት ይዘህ አልጋ ላይ አንሶል ውስጥ ማለት ፕራንክ የሰራው ድንጋይ ነው ወይስ እንጨት ነው? ሰው ነው እኮ ሴት ናት እኮ እሷም። ስለዚህ አድርጋለች ፕራንክ ነው የምትቀበል ከሆነ ይቅርታውን ተቀበል። ካልተቀበል ደግሞ ችግሮች ሁሉ ደግሞ ብሩክ ላይ አትመለስ ማለት አንተ የጀመርከው ችግር ነው ይሄ እንዴ። ብሩክ ጥፋተኛ ያረክ ነው። አሁን እኮ ብሩክ እኮ ምንም አላረገም እኮ። እሺ ብላ መጣች ፕራንክ አረገ። እሷ ለምን ያኔ ለምን በቃ እኔ ለዳኒ በጣም ይደብራል አላረግም እንደዚህ አይነት ፕራንክ ብላ ለምን አልፈልግም አላለችም? እሺ ብላ መጣች። ፕራንክ አረጋት። አንተ ማርጋል ሱሲን ስለዚህ አለቀ። ከህይወት ውጡ በቃ እንዴ። ካላማንክ ማማንና ማማን ለአንተ ጥሩ ነው እንጂ ምንም ያለ ምንም እኮ ፍቅር ነው። እኔ ነገ እናት ነው ለነገ ለልጆቼ እናት ናት ምትል ከሆነ ይሄን አክል ምንም እምነት ማለት ውስጥክ ላይ የለም። እንዴት ነው ሚስቴት ይሆናለች እኔ ምንኝ የምትለው እንዴ? መጀመሪያ እመናት እንጂ ማለት ማመን አለበት እንዴ። ብሩክ እንደዚህ አይነት ሰው ታልካሻ ሰው አይደለም። የማይሆን ቦታ የሚገኝ ልጅ አይደለም። ተረዳኸኝ?
ግን እንዴት አርጋ ማለት እንዴት አስባችሁት ነው? አሁን ብሩክ እንደዚህ አይነት ሰው ነው ሲታዩ እስቲ አይታችሁ በእውነት አንድ ሰው ፊቱን አይታችሁ መፍራት ትችላላችሁ። ጌታን እንዳያሳዝናችሁም እንዴ ተው እንጂ አንተ ደግሞ ሰው ኮሜንት እያየ ነው የሚታወራው። ኮሜንት አይተ የሚታወራው ከሆነ አባቴ ወቴክ ተባጣባጣ ማለት ነው እንደ ኮሜንት ደግሞ ሁሉም ሰው አንድ አይነት ሀሳብ አይደለም የሚጽፈው። ተረዳኸኝ? ጌታን አንድ አይነት ሀሳብ አይደለም የሚጽፈው። አንዱ የራሴ የሆነው ሀሳብ አለ፣ አንዱ ሌላ ነው፣ አንዱ ሌላ ነው የሚጽፈው። ስለዚህ ህዝብም ኮሜንት ላይ የሚለው ነገር አላየህም ምናምን ትላለህ እንደ ኮሜንት እኮ አባት እና ሄሚና እና ብሩክ በላይ ኮሜንት ማለት የሚጽፉ ሰው የለም። እነሱ በጣም ኮሜንት 5000 በላይ ነው ኮሜንት የሚጽፉ። ግን እነሱ ይሄ ኮሜንትን አይቶ አይደለም ስራ የሚሰሩት። የራሱን ችሎ እነሱ ሀሳብ ላይ አምጥቶ ነው የሚሰሩት። የሆነ ፕራንክ ምንም ይሁን አንተ አሁን ሰው የጠራጠረ ሰው ነው እንደ ከሷ ጋር የተኛው እሷ ብሩክ ጋር ነው እንጂ ፕራንክ ያደረገችው እና ህዝብም እየጮኸ ነው እንደ ለምን አስራ አይጮህም? እንደኛ ምን አገባን እንደ ሰው የሚያወራው ኮሜንት አይቴ ነው እንዴ አንተ የምታወራው? ያሟል እንደ ይሄ ልጅ አንተ ጤነኛ ነህ? የምታወራው ነገር ይወቅ እንጂ ወዴት ስለ እንትን ማለት ስለ ኮሜንት አይቴ የምታወራ ከሆነ በጣም ተሳስታል እንዴ። ኮሜንት ላይ ሰው እኮ አንድ አይነት ኮሜንት ሊሰጥ አይችልም ማንም ማለት ነው። እኔ የምሰጠው ሀሳብ ሌላ ነው፣ ሌላኛው የሚሰጠው ሀሳብ ሌላ ነው። ስለዚህ የሁሉም ሀሳብ ይሄ ልክ ነው ብለህ እየተቀበልክ ከሆነ ህይወትክ ተበላሽቶ ነው በቃ ገደል ነው የምትገባው እንዴ። አረ ቤተሰቦች